በዛሬ ቪዲዮ በብዙ ጊጋባይት የሚቆጠሩ አላስፈላጊ ፋይሎችን እንደ ጃንክ ፋይልስ እና ካች ፋይልስ የሚያጸዱና የኮምፒውተራችሁን ፍጥነት የሚጨምሩ 6 ቀላል የራን ኮማንዶችን አሳያችኋለሁ። So without further ado, let's get into it. የመጀመሪያው ኮማንድ clean mgr ዊንዶውስ ኪ ፕላስ አርን እንጫንና clean mgr ብለን ታይፕ ካደረግን በኋላ ኢንተር እንለዋለን። ይህ ዲስክ ክሊን አፕን የሚከፍትልን ሲሆን አንዴ እንደከፈተ ዋናውን ድራይቫችንን ማለትም ሲ ድራይቭን መርጥና ኦኬ እንለዋለን። ዊንዶውስ ካሁን በኋላ የማያስፈልጉትን ፋይሎች ለምሳሌ የድሮ የዊንዶውስ አፕዴቶች ሪሳይክል ቢን ውስጥ ያሉትን ይፈልጋል። ይበልጥ የተደበቁ ፋይሎችን ለማግኘት ክሊን አፕ ሲስተም ፋይልስ የሚለውን ክሊክ እናደርጋለን። ይህ ከ5 እስከ 10 ጊጋባይት ድረስ በቀላሉ ያጸዳልናል። ሁለተኛው ኮማንድ ቴምፕ ዊንዶውስ ኪ ፕላስ አር እንጫንና ቴምፕ ብለን እንጽፋለን። ዘን ኢንተር እንለዋለን። ይህ የሲስተሙን ጊዜያዊ ፎልደር ወይም ደግሞ ሲስተም ቴምፖራሪ ፎልደር ይከፍታል። ዊንዶውስ እና የምንጠቀማቸው ሶፍትዌሮች ለተወሰነ አጭር ጊዜ ብቻ የሚያስፈልጓቸውን ፋይሎች የሚያስቀምጥበት ቦታ ይህ ነው። ይህን ለማጽዳት ኮንትሮል ፕላስ ኤ እንጫንና ሁሉንም እንመርጣለን። ከዚያም ሺፍት ፕላስ ዲሊትን ተጭነን ፐርማነንትሊ እናጠፋቸዋለን። ፋይሉ በአሁኑ ሰዓት ጥቅም ላይ እየዋለ ነው የሚል መልእክት ከመጣ do this for all የሚለውን ቦክስ ቼክ እናደርግና ስኪፕ የሚለውን እንጫናለን። ይህ ማለት አሁን እየተጠቀምንበት ያለውን ፋይል ያ ፕሮግራም ያስፈልገዋል ማለት ነው። ሶስተኛው ኮማንድ ፐርሰንቴጅ ቴምፕ ፐርሰንቴጅ ዊንዶውስ ኪ ፕላስ አር እንጫናለሁ። ዘን ፐርሰንቴጅ ቴምፕ ፐርሰንቴጅ ብዬ ጽፍና ኢንተር እለዋለሁ። የቅድሙ ፎልደር ለጠቅላላው ሲስተም ሲሆን ቅድም ቴምፕ ብለን ያጠፋ ነው ማለት ነው። ይሄኛው ግን በተለይ ለዩዘር አካውንት የተመደበ ነው። ኮምፒውተራችሁ ስታክ የሚያደርግ ከሆነ ዋነኛው ተጠያቂ ብዙውን ጊዜ ይህ ፎልደር ነው ማለት ነው። ያው እንደምታዩት በጣም ብዙ ፋይሎች አሉ። እዚህ ጋር እንደምታዩት 97 አይተም ይላል። ሜቢ እናንተ ጋር ከዚህ በላይ ሊሆን ይችላል። እነዚህ በጣም ብዙ ካች ፋይሎችን የሚያከማች ነው ማለት ነው። ይሄኛው ስፔሻሊ ለዩዘር አካውንት ነው። ስለዚህ እንደ ቅድሙ ኮንትሮል ፕላስ ኤን ተጭነን ሁሉንም ሴሌክት እናደርጋለን። ሺፍት ፕላስ ዲሊት እንለዋለን። ፐርማነንትሊ እንደልተዋለን። የስ እንለዋለን ማለት ነው። again continue እንለዋለን። እዚህ ጋር the same do this for all current items የሚለውን ነካና skip እንለዋለን ማለት ነው። ሶ እነዚህን ካች ፋይሎች ሪሙቭ ስናደርጋቸው ቤት ስታክ ማድረጉን ይቀንስልናል። አራተኛ ኮማንድ prefetch again windows key plus rን እንጫናለን። ሶ prefetch ብለን ታይፕ እናደርግና ኦኬ እንለዋለን። ኮንቲኒው እንለዋለን። በተመሳሳይ ሁኔታ እዚህ ጋር በጣም ብዙ ፋይሎች አሉ። በነገራችን ላይ ብዙ የኢንተርኔት ቱቶሪያሎች ኮምፒውተራችሁን ፈጣን ለማድረግ እዚህ ውስጥ ያለውን ነገር ሁሉ አጥፉ ይሏችኋል። በተአምር እንዳታደርጉት። ፕሪፌች በትክክል ሲታይ በጣም ጠቃሚ የዊንዶውስ ባህሪ ነው። ዊንዶውስ እናንተ በተደጋጋሚ የምትከፍቷቸውን አፖች በማጥናት በሚቀጥለው ጊዜ በፍጥነት እንዲከፍቱ የሚያግዙ ትናንሽ ፋይሎች እዚህ ይፈጥራል ማለት ነው። እነዚህ ፋይሎች አጠፋናቸው ዊንዶውስ እንደገና መልሶ ለመፍጠር ይገደዳል ማለት ነው። ባጠፋነው ቁጥር እነዚህን ድጋሚ ክሬት ለማድረግ ሊዘገይብን ስለሚችል ሞሮፍ እንዲፈጥኑ የሚያደርጉ ናቸው ማለት ነው። ስፔሲፊካሊ ግን እነዚህ ውስጥ መርጠን ማጥፋት እንችላለን ማለት ነው። አምስተኛ ኮማንድ inetcpl ዊንዶውስ ኪ ፕላስ አር እንጫናለን። inetcpl ብለን ታይፕ እናደርግና ኢንተር እንለዋለን። ይህ አዲሱን የዊንዶውስ ሴቲንግ በመዝለል በቀጥታ ወደ ጥንታዊ ኢንተርኔት ፕሮፐርቲ የቁጥጥር ፓኔል ይወስደናል ማለት ነው። አንደር ኮኔክሽንስ ታብ እንሄዳለን። ዘን ከታች እንመጣና ላን ሴቲንግ የሚላለን ላን ሴቲንግ ክሊክ እናደርገዋለን። ዘን ፕሮክሲ ሰርቨር የሚለው ኦፍ መሆን አለበት። ወቅቱ አንቼክ አድርጉት። አውቶማቲክሊ ዲቴክት ሴቲንግስ የሚለው ደግሞ ቼክ ኦን መሆኑን ካልሆነ ኦን ታደርጉታላችሁ። ፕሮክሲ ሰርቨር የሚለው ደግሞ ኦፍ እናደርገውና ኦኬ እንላለን ማለት ነው። ከዚሁ ሳንወጣ አድቫንስድ ሴቲንግ ጋር እንሄዳለን። አድቫንስድ ታብ ጋር እዚህ ጋር ብዙ ፋይሎች አሉን። ሪስቶርድ አድቫንስ ሴቲንግ ማለት እንችላለን። እያንዳንዱን ሪስቶር ያደርግልንና ወደ ዲፎልቱ ይመልሰዋል ማለት ነው። ቢት ፋስት እንዲሆን ያደርገዋል ኮምፒውተራችንን ማለት ነው። ሜቢ ሴቭ ያደረግናቸው ቡክማርኮች ካሉ እነሱን ኤክስፖርት እናደርግና ኤክስፖርት አድርገን
የሆነ ፋይል ላይ ካስቀመጥን በኋላ መተን እዚህ ጋር ሪስቶር ማድረግ እንችላለን ማለት ነው። ይሄ አምስተኛ ኮማንዳችን ይሆናል። በእንደዚህ አይነት መልኩ ስፔሻሊ የብሮዘሮቻችንን በፍጥነት መጨመር እንችላለን ማለት ነው። ኦኬ ብዬ እወጣለሁ። ስድስተኛው ኮማንድ msconfig በተመሳሳይ ዊንዶውስ ኪ ፕላስ አር እንጫናለሁ። msconfig ታይፕ አድርግና ኢንተር እለዋለሁ። ይህ የሲስተም ኮንፊጉሬሽን ማስተካከያ ገጽን ይከፍትልናል። ኮምፒውተራችን ሲበራ ለሚያጋጥመው መዘግየት ፍጹም መፍትሄ ነው ማለት ነው። ኮምፒውተራችን ስናስነሳው ለመክፈት በጣም የሚዘገይብን ከሆነ ምክንያቱ አብዛኛው ጊዜ ብዙ አፕሊኬሽኖች በአንድ ጊዜ ለመክፈት ስለሚሞክሩ ስለዚህ ምን እናደርጋለን? ሰርቪስስ የሚል ታብ አለ እዚህ ጋር እንደምታዩት ጋር ሄጄ ክሊክ አደርጋለሁ። ደን ከታች ሃይድ ኦል ማይክሮሶፍት ሰርቪስስ የሚለውን ቦክስ ኦን አደርገዋለሁ ማለት ነው። ይህ አስፈላጊ የሆኑትን የዊንዶውስ ፋይሎች ይደብቅልናል ማለት ነው። ደን በመቀጠል ወደ ስታርታፕ ታብ እንሄዳለን ማለት ነው። ከጎን ከሰርቪስስ ታብ ጎን ስታርታፕ የሚል አለ። ደን ኦፕን ታስክ ማኔጀር የሚለውን ክሊክ አደርገዋለሁ። ደን የስታርታፕ ዊንዶውስ አምጥቶልኛል ማለት ነው። እዚህ ጋር እንደምታዩት ስታተስ የሚል ኮለመን አለ። ብዙ ከጀርባ ወይም ደግሞ ባክግራውንድ ላይ ራን የሚያደርጉ ፓወር የሚጠቀሙ ሳይከፈቱ ፓወር የሚጠቀሙ ሶፍትዌሮች ወይም ሲስተሞች ናቸው ማለት ነው እነዚህ። ስለዚህ አንደር ስታተስ እንመጣና ሁሉንም ዲስኤብል እናደርጋቸዋለን። ዲስኤብል ስናደርጋቸው እያጠፋናቸው አይደለም፣ ነገር ግን ሳንከፍታቸው መጠቀም አይችሉም ማለት ነው። ፓወርን መጠቀም አይችሉም፣ ራሙንም መጠቀም አይችሉም። እየመጣን እንደምታዩት እኔ ሁሉም ዲስኤብልድ ነው። እዚህ ጋር ክሊክ አድርግና ራይት ክሊክ አድርጌ ኢኔብል ነው የሚለው። ኢኔብል ከሆነ ራይት ክሊክ አድርጋችሁ ዲስኤብል እያንዳንዱን ዲስኤብል ማድረግ እንችላለን። በዚህ አይነት ወይ ኮምፒውተራችን ፍጥነቱ እንዲጨምር ማድረግ እንችላለን ማለት ነው። ይህ ቪዲዮ የኮምፒውተራችሁን ፍጥነት ለመጨመር ካገዛችሁ ላይክ አድርጉ። ተጨማሪ ቴክኖሎጂ መረጃዎችን ለማግኘት ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የትኛው ትዕዛዝ ኮምፒውተራችሁን በይበልጥ እንደጠቀሙ ኮመንት ላይ አሳውቁኝ። See you on the next video.